አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡ ካውሰር ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናቸው? አልሐምዱሊላህ። እኔም ካውሰር ነኝ እና ዛሬ እስኪ ደስ ስላለኝ ላካፍላችሁ ብዬ ነው ማለት ነው። እና እንዴት ነው ጾም እንዴት አድርጎ ይዟችኋል? ኢንሻአላህ እንኳን አደረሳችሁ ብያለሁኝ። ያው በጽሁፍም ቢሆን ማለት ነው ውዶቼ እና ዛሬ ማሳያችሁ ማለት ነው። እና እነዚህ የምታዋቸው ቡና ናቸው ማለት ነው። እና በጣም እና ዛሬ እንግዲህ ቡና በጣም ተወዷል። አንድ ብርጭቆ 300 ገብቷል ማለት ነው። ምርጡ የሚባለው ማለት ነው። እና እኛ ደግሞ እዚሁ በቃ ጓራችን ዘር አድርገን ይኸው ሊያበላን ነው መሰለን ማለት ነው። እና አመት ከ9 ወሩ እንደዛ አካባቢ ነው ዙሮ ሰኔ ላይ 2 አመት ሊሆነው ማለት ነው። በ2 አመቱ ሊያበላ ነው። እና ያው አተንሽ ናቸዋል 2 ናቸው፣ ግን በጣም ነው እንትን ያሉት ማለት ነው የያዙት። እና በጣም እንደዛ አድርጋችሁ ቤታችሁ ጓራችሁ ዘራ እያረጋችሁ መጠቀም ነው እንጂ የገበያውማ በጣም ከባድ ሆኗል ማለት ነው ወደቼ። እና እንዴት ናችሁ? እንዴት ነው ስራ? አብሽሩ፣ አላህ ይገዛችሁ ኢንሻአላህ። ረመዳን ደግሞ በሰላም ጽሞ ከሚጨርሱት ባሪያዎቹ ያድርገን ኢንሻአላህ። እንግዲህ ሀገር የሚያስባችሁት ወደ ሀገራችሁ ግቡ። ሰው ሀገር አይጠገብም ማለት ነው። እርሜ መጨረስ ነውና ወደ ሀገራችሁ ገብታችሁ አላማችሁን አሳኩ እላችኋለሁኝ። ይህችን ላካፍላችሁ ብዬ ነው እና በጣም ነው ደስ ያለኝ። በነገራችን ላይ ያው ተለያዩ እንትኖችም አሉ። ይችም እንደምታዋት ማንጎ ናት። ታላይ አበባ እንደገና ደረቀች። ምን እንደሆነች አላውቅም ማለት ነው። ግን በጣም እናት እየታሰር እየለመለመች ናት ማለት ነው ማንጓ። ይሄ ደግሞ እንግዲህ የዝንብ መከላከያ ነው የሚባለው። እና እንደ አቅማችን ያው በጓራችን ዘራ አድርገናል አልሐምዱሊላህ እላቸዋለሁኝ። ያው እኔ ደስ ስላለኝ ነው ቡናውን ላሳያችሁ ብዬ ነው እንጂ ማለት ነው። ደግሞ ዳማከሲ ይባላል። ዳማከሲ በሐምሌ ነው በቃ በጣም ዝናብ እንትን ሲል በደንብ ሆኖ እንትን የሚለው ማለት ነው። እና ይሄ ደግሞ እንጆሪ ነው። ይኸው ዛፍ ሆኗል ማለት ነው። እሱም እንደዚሁ አመት ከምናምን ሆኖ ማለት ነው። ግን ዛፍ ሆኗል በቃ ትልቅ ሆኗል ማለት ነው እላችኋለሁኝ ውዶቼ። እና አብሽሩ። በነገራችን ላይ የተለያዩ አትክልቶችን ተካክያለሁኝ እና ቲማቲምም ሁሉም አሁን ቲማቲሟም ደርሳለች። ሽንኩርቱም ተምር ሳይቀር ማለት ነው። ተምሩ አያችሁ፣ ተምሩ በጣም ተልቋል። እዛ ላይ እኮ ደርሳለች። ራሱ ይችል ሊበልጣት ማለት ነው። ማሻአላ። እና ይሄን ይመስላል የሰላጣ መብሊያም ይሄው ያው እየበላንለት ነው ማለት ነው። እና ብዙ ነገራቶችን ተካፍያለሁ። እስኪ ደግሞ ሲበቅል ኢንሻአላህ አሳያችኋለሁ ማለት ነው ወጥቼ። እና አብሽሩ። እኔ በጣም ደስ ያለችኝ ያው ቡናዎቹ ናቸው። እንግዲህ ሁሉም ደስ ይላል። ቤታችሁ የሆነ አታክልት ነገር ሲኖር በጣም ነው ደስ የሚለው ማለት ነው። አበባዎች ምናምን ተካክያለሁ። እስኪ ከእንትን ታሉ ኢንሻአላህ እላችኋለሁኝ። እና አብሽሩ እና ደህና ክረሙ ነው የሚባለው። ኢንሻአላህ እንግዲህ በአንዳንድ ቪዲዮ እንዘልቃለን። አቡ ካውሰርም ይዘልቃል ኢንሻአላህ። ያው ረመዳን ስለሆነ በጣም እንትን ነው። እና አብሽሮ በቃ ቡናዎቹን እንደዚህ እያረጋችሁ በቤታችን በግቢያችን ተከል እያረግ ያው እንትን ማለት ነው።